የኢትዮጵያ አየር መንገድ በአሜሪካ ባለው መጥፎ የአየር ጸባይ የተነሳ በረራዎች መሰረዙን ገልጿል። አየር መንገዱ በኒውዮርክ እና ዋሽንግተን ዲሲ ባለው መጥፎ የአየር ጸባይ ምክንያት አዲስ አበባ ወደ ዋሽንግተን ዲሲ፣ ዋሽንግተን ዲሲ ወደ አዲስ አበባ፣ አዲስ አበባ ወደ ኒውዮርክ፣ ኒውዮርክ ወደ አዲስ አበባ ፈረንጆቹ ጃንዋሪ 24 እና 25 የሚያደርጋቸውን 4 በረራዎች ሰርዟል። አየር መንገዱ የበረራ ደህንነት ቀዳሚ የሚሰጠው መሆኑን ገልጾ መንገደኞቹን ይቅርታ የጠየቀ ሲሆን መንገደኞች ከጉዟቸው በፊት የበረራ ሁኔታቸውን እንዲከታተሉ ሲል ገልጿል። በተመሳሳይ ዛሬ በወጡ ዘገባዎች አሜሪካ እያጋጠማት ካለው ከባድ አውሎ ንፋስ ጋር ተያያዘ በዛሬ ዕለት ብቻ 2300 በላይ በረራዎች መሰረዟን ሼህ አላሙዲን 5 ዘመናዊ ሆቴሎችን ሊያስገነቡ ነው። ንብረትነቱ የባለሀብቱ ሼህ አላሙዲን የሆነው ሚድሮክ ኢንቨስትመንት ግሩፕ ኢትዮጵያ ለምታስተናግደው 32ኛው ዓለም አየር ንብረት ለውጥ ጉባኤ ዝግጁ የሚሆኑ 5 ዘመናዊ ሆቴሎችን በአዲስ አበባ እንደሚገነቡ አስታውቋል። አዲስ አበባ የሚኒስትሩና የሚታደሱት የትኞቹ ናቸው? ሸራተን ግቢ አሁን ካለው በተጨማሪ ሸራተን አዲስ የሚለውን ስያሜ የሚይዝ እጅግ ዘመናዊ ሆቴል፣ ሚሊኒየም አዳራሽ፣ ሞክሲ ባይ ማሪዮት የተሰኘ ዘመናዊ ሆቴል፣ መሐመዲያ መንደር፣ 4 ፖይንትስ ባይ ሸራተን ሆቴል፣ ዋቢ ሸበሌ በቅርቡ ሚድሮክን የተቀላቀለ ሲሆን ወደ ፎቶግራፍ ኮሌክሽን ባይ ማሪዮት ደረጃ ይሸጋገራል። አፍሪካ ህብረት አካባቢ ግንባታው እየተጠናቀቀ ያለው ዌስቲን አዲስ አበባ ውጭስ? ግሩፑ በጅማና በሐዋሳ 4 ፖይንትስ ባይ ሸራተን ሆቴሎችን እየገነባ ሲሆን በባህር ዳር ደግሞ 4 ፖይንትስ ባይ ሸራተን እና ፕሮቴ ባይ ማሪዮት ለመገንባት ዝግጅት አጠናቋል። በተጨማሪም የላንጋኖ ሳቫና ሪዞርት ወደ ማሪዮት ብራንድነት የመቀየር እና በቅርቡ ያስመረቀውን የደንቢ ኤኮ ሎጅ ማስፋፋት ስራ እየሰራ ይገኛል። በአዲስ አበባ መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠና መስጠት ጀመረ። የማህበረሰብ ክፍሎቹ በተደጋጋሚ ሲያቀርቡ የነበሩት ጥያቄ ተከትለው የመንጃ ፈቃድ ስልጠና እንዲያገኙ መፍቀዱን የአዲስ አበባ ከተማ አሽከርካሪዎችና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። በባለስልጣኑ ውክልና በተሰጣቸው 143 የአሽከርካሪ ማሰልጠኛ ተቋማት የአሽከርካሪ ብቃት ማረጋገጫ ስልጠናውን ይሰጣል ባሉን የሀገር ውስጥ ሚዲያ ዘግቧል። ስልጠናው ከተጠናቀቀ በኋላ በባለስልጣን መስሪያ ቤቱ የንድፈ ሀሳብና ተግባር ፈተና ይኖራል ተብሏል። 80 በመቶ ደንበኞች በአገልግሎቴ ደስተኞች ናቸው። የኢትዮጵያ ንግድ ባንክ በበርካቶች አገልግሎት አሰጣጥ ጋር በተያያዘ ቅሬታ የሚቀርቡበት የኢትዮጵያ ንግድ ባንክ በሚሰጠው አገልግሎት የደንበኞቹ እርካታ ደረጃ ከ80 በመቶ መድረሱን ባንኬር ጥናት አረጋግጫለሁ ሲል ታሪፍ አድርጓል። የኢትዮጵያ ንግድ ባንክ ከዚህ ቀደም በአገልግሎት አሰጣጡ ላይ ታዩ የነበሩ ያላቸውን አሰራር ግልጽነት፣ የአገልግሎት ጥራት መዋዠቅ፣ አገልግሎት መዘግየት፣ የኔትወርክ መቆራረጥ፣ ከሲስተም ብልሽት፣ ከስራ ክፍሎች ቅንጅት፣ ከሰራተኞች አመለካከትና ከስራ ባህል ጋር የተያዙ ችግሮችን ለመፍታት ከፍተኛ እንቅስቃሴ እያደረጉ ነው ብሏል። የኢትዮጵያ ንግድ ባንክ ይህንን ይበል እንጂ የበርካታ ደንበኞች ቅሬታ የሚቀርቡበት ባንክ ነው። ባንኩ በ2018 የበጀት ዓመት መጀመሪያ 6 ወራት አጋማሽ ብቻ ተጨማሪ 25 ቢሊዮን ብር በማሰባሰብ በአጠቃላይ የተቀማጭ ገንዘብ መጠኑ ከ2.3 ትሪሊዮን ብር በላይ እንደደረሰ አስታውቋል። በኢትዮጵያ የሚገኙ ዓለም አቀፍ ትምህርት ቤቶች በ30 በመቶ የውጭ ሀገር ተማሪዎች ካላካተቱ ደረጃቸው ዝቅ ሊል እንደሚችል ተነገረ። የትምህርት ሚኒስቴር ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30 በመቶ በውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ እስካላሟሉ ድረስ በርካታ የግል ትምህርት ቤቶች ውስጥ የዓለም አቀፍ ትምህርት ቤት ደረጃን ለመሰረዝ ማቀዱን ነው የተሰማው። ደንቡ በፈረንጆቹ 2025 መገባደጃ ላይ ከወጣው አጠቃላይ ትምህርት አዋጅ የተቀዳ ሲሆን ዓለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆን የውጭ ማህበረሰብ እንዲያገለግሉ ለማድረግ የተደነገገ ነው። የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኞቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና ከሀገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሊመደቡ ይችላሉ ነው የተባለው። ከትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓት ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት እንዲተገብሩም ነው ደንቡ የሚያስገድደው። በርካታ ወላጆች እነዚህን ትምህርት ቤቶች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የውጭ ዩኒቨርሲቲዎችን በቀላሉ ለመቀላቀል እንዲችሉ ቢመርጧቸው ትምህርት ቤቶቹ በዋናነት የተቋቋሙት ለዲፕሎማ ልጆች እና ለውጭ ሀገር ዜጎች መሆኑን ሚኒስትሩን በመጥቀስ እንግሊዝኛው ካፒታል ጋዜጣ ዘግቧል። የዩኤስ የአውሮፕላን ተሸካሚ መርከብ በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ነው። የዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ በአንድ ወይም በሁለት ቀናት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጁ እንደሚደረግ ተገልጿል። የአሜሪካ የጦር በክልሉ ያለውን የጥቃት ቡድን ለማጠናከር ተጨማሪ 12 ጦር አውሮፕላኖችን መላኩም ተዘግቧል። ቀደም ብሎ ፎክስ ኒውስ በአሜሪካ ባለስልጣን ጠቅሶ እንደዘገበው የአሜሪካ አብርሃም ሊንከን የአውሮፕላን ተሸካሚ የጥቃት ቡድን በህንድ ውቅያኖስ በኩል ወደ ሴንትኮም የኃላፊነት ክልል ገብቷል። ከዚህ ቀደም ጥር 22 ቀን የአሜሪካን ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል መርከቦች ለጥንቃቄ ያህል ወደ ኢራን እየተንቀሳቀሱ መሆኑን ተናግረዋል። ነገር ግን በወቅቱ በኢራን ላይ የሚደረገው ወታደራዊ የጣልቃ ገብነት አማራጭ ተሰርዟል ወይ ለሚለው ጥያቄ ግልጽ መልስ ለመስጠት ፈቃደኛ አልነበሩም። ይልቁንም ወደፊት ምን እንደሚከሰት መናገር እንደማይችሉ ብቻ ገልጸው ነበር። ዘገባው ስኒክስ ነው።